ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላምታዬ ይድረሳችሁ እያልኩ ዛሬ በመረጃ ሰዓቴ የማካፍላችሁ መረጃ አረጋውያንን የመርዳት መንፈሳዊ ቅናትን እውን ያደረገው ወጣት። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ እጋብዛችኋለሁ። ከፕሮግራሙ ጋር አብሬያችሁ የምቆየው ጸጋዬ ንጉሱ ነኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ለወዳጅ ዘመዶችም ያጋሩ። ገና በ16 ዓመቱ ነበረ በመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን በነበረው የአረጋውያን የምገባ መርሃ ግብር በንቃት መሳተፍ የጀመረው። በወቅቱ አቅመ ደካሞችን ከመመገቡ መካከል በኮሚቴው አባልነት ጭምር ይሳተፍ ነበረ። ከብዙ የህይወት ውጣ ውረድ በኋላ በዚሁ ቤተክርስቲያን የሰንበት ትምህርት ቤቱ ተቀላቅሎ እውቀትንና ምግባርን ቀስሟል። ከሰንበት ትምህርት ቤት ያገኘውን መልካም ምግባር የተቸገሩትን ለመርዳትና አቅመ ደካሞችን የመንከባከብ ጥሩ አመለካከት እንዲኖረው አድርጎታል። ከተቸገሩት በሚረዱ ሰዎች ላይ መንፈሳዊ ቅናት ያደረበት ነበር። በወጣትነቱ ያደረበትን አረጋውያንን የመርዳት መንፈሳዊ ቅናት አብሮ አድጎ ዛሬ ላይ ከ1000 በላይ ለሚሆኑ አረጋውያን የዕለት ተዕለት ምግባቸውን ያቀርባል። በሳምንት አንድ ጊዜ ልብሳቸውን ያጥባል። ጎጆአቸውንም ሲበዛ ያድሳል። በእግዚአብሔር ፍቃድ የአንድን አቅመ ደካማ ቤት መስራት የዕለት ምግብን፣ የዓመት ልብሱን መቻል የመንግሥተ ሰማያት መግቢያ ቁልፉን መቀበል ነው ያለው የእማማ ዝናሽ በጎ አድራጎት ድርጅት መስራች አቶ ዘካርያስ ኪሮስ። አቅመ ደካሞችን መርዳት ግዴታችን ጭምር ነው የሚለው ዘካርያስ ከወጣትነቱ ጀምሮ ያመጣውን ሰዎችን የመርዳት ልምምድ ዛሬ ላይ ከፍ በማድረግ ብዙዎችን አሰባስቦ በመርዳት ላይ ይገኛል። አቅመ ደካሞችን በሚረዱ ሰዎች የሚደሰተው ዘካርያስ ከ7 ዓመት በፊት የአንዲት አቅመ ደካማ እናት ገላን በማጠብ ነበረ ስራውን የጀመረው። በአንድ ሰው የተጀመረው ስራ ዛሬ ላይ ከ1000 የተሻገሩ አቅመ ደካሞችን የየዕለት ምግባቸውን ወደ ማብላት ተሸጋግሮ የበጎ አድራጎት ድርጅት ለመሆን በቅተዋል። ጎዳና ላይ ያሉት እናቶች ገላቸውን ቢታጠቡ፣ ቤታቸው ቢሰራ፣ ምግብ ካልቀመሱ ሁሉም እንደሚፈርሰው ይታወቃል። ረሃብ ጊዜ አይሰጥም ቢውል አያሳድርም እንደሚባለው ማጠብ መጠገኑ እንዳለ ሆኖ ምግብ ግን መሰረታዊ ቅድሚያ ሊሰጠው የሚገባ ነገር ነው። ይህንን የተገነዘበው ዘካርያስ ገላቸውን አጥቦ መሄድ የዘመመ ጎጇቸውን ጠግኖ መመለስ በቂ አለመሆኑን ተረድቶ ምግብ እንዲያገኙ ለማድረግ እንቅስቃሴ ይጀምራል። በወቅቱ 10 የሚሆኑ አቅመ ደካሞችን በማሰባሰብ ሻይና ዳቦ በማብላት ስራውን ጀመረ። ኮቪድ-19 በተከሰተበት ወቅት እጅ ማስጣጠብና ዳቦ፣ መኮሮኒ በማቅረብ እንዲሁም ሌሎቹን ተጓዳኝ ስራዎችን በመስራት አጠናከረው። ምገባው ዛሬ ላይ በብዙ እጥፍ ተባዝቶ 1100 ሰዎች በዘካርያስ ደጅ ራት፣ ቁርስ፣ ምሳቸውን በልተው እያመሰገኑ ይኖራሉ። እማማ ዝናሽ ዘካርያስ ከ4 ዓመት በፊት ሁል ጊዜ እንደሚያደርገው አንዲት ቤታቸው ፈርሶባቸው በመከራ ውስጥ የነበሩ አዛውንትን ቤት ለማደስ ያመራል። ሴትየዋ የከፋ ጉስቁልና ውስጥ እንደነበሩ ያስተውላል። በዚያች አጋጣሚ በተፈጠረች ትውውቅ የእርጅና ዘመናቸው በደስታ በእንክብካቤ እንዲገፉ አድርጓቸዋል። ሐዘናቸው ወደ ደስታ ተለውጦ ደስታቸው ከራሳቸው አልፎ ለሌሎች ተርፏል። ወይዘሮ ዝናሽ ወልደ ስላሴ እማማ ዝናሽ በቀልዳቸውና በንግግራቸው በብዙዎች በማህበራዊ ሚዲያ እያዝናኑ ኑሯቸውን እየገፉ ነው። በብዙዎቹ ዘንድ ተወዳጅ መሆናቸው ደግሞ ሌላ በጎ ስራን ይዞላቸው መጥቷል። በስማቸው እማማ ዝናሽ በጎ አድራጎት ድርጅት በሚል ተቋቁሞ የብዙ አረጋውያን ማረፊያ ሆኖ ይገኛል። ድርጅቱ በችግር ምክንያት የሰው ልጅ ላይ የወደቁ ሰዎች ከጎዳና በማንሳት ቤታቸው ድረስ በማንኳኳት እንዲመገቡ ያደርጋል። መርሃችን የተራበን ማብላት ነው የሚለው ዘካርያስ ዕድሜ፣ ጾታ፣ ሃይማኖት፣ ብሔር የመሳሰሉ መስፈርቶች ፈጽሞ አይታሰቡም ይላል። እርቦኛል፣ አሁን መብላት እፈልጋለሁ፣
አሁን በልቼ ነፍሴን ማቆየት እፈልጋለሁ የሚል ሰው መጥቶ ተመግቦ መሄድ ይችላል የሚለው ዘካርያስ እናቶች፣ አቅመ ደካሞች፣ አካል ጉዳተኞችና ሕፃናት በዋናነት ይካተታሉ። ምገባ በሚያደርግበት ወቅት ሰርተው መብላት ለሚችሉ ሰዎች ሰርተው እንዲበሉ፣ የምክር አገልግሎት ከመስጠት ባሻገር ስራ ማስጀመር የሚችል ሰው ካለ የማግኘት ጥረት እንደሚያደርግ የሚገልጸው ዘካርያስ የተራቡትን ማብላትና የተጠሙትን ማጠጣት ዋነኛ ተግባሩ ነው ይላል። በቀጣይ ድርጅቱ የተመጋቢዎችን ቁጥር ከፍ በማድረግ በቀን እስከ 5000 ራሳቸውን መመገብ ያልቻሉ ሰዎች የመመገብ እቅድ ይዞ እንደሚንቀሳቀስ የገለጸው ዘካርያስ ከዚህ ባሻገር በወር ውስጥ ቢያንስ 2 የአቅመ ደካሞችን ቤት ማደስና ዛሬ ላይ በየሳምንቱ የሚደረገው የገላ እጥበት፣ ልብስ የማልበስ ተግባር በየቀኑ እንዲሆን ለማድረግ መታቀዱንም ጠቁሟል። ይህንን በጎ ስራ ለመስራት ዋነኛ ማነቆ የገንዘብ እጥረት ቢሆንም የቦታ ችግር ግን በጣም አንገብጋቢ ሆኗል። ዛሬ ላይ ሰዎች የሚመገቡበት ፀሐይ ሲሆን ፀሐይ ላይ፣ ዝናብ ሲሆን ደግሞ ዝናብ ላይ ተቀምጠው ስለመሆኑ ይናገራል። ከ20 በላይ ሰራተኛም በመያዝ 1100 ለሚሆኑ ሰዎች በየቀኑ እየመገበ እንደሚገኝ ገልጾ አቅመ ደካሞችን ለመርዳት በወር 4 ሚሊዮን ብር ገደማ ይጠይቃል። ተቋሙ እነዚህን ሰዎች ለመርዳት ቋሚ የገንዘብ ምንጭ ወይንም ረጂ ድርጅት የለውም። ሰዎች ሃይማኖታዊ ስርዓታቸውን ለማስፈጸሚያ፣ የልጆች ልደት ለማክበር እንዲሁም ሌሎችም ሁነቶችን ማድረግ የሚፈልጉ ሰዎች ጊዜያቸውን የተቸገሩትን በመርዳት እንደሚያሳልፉ የተናገረው ዘካርያስ ሌሎች በሀገር ውስጥና ከሀገር ውጭ ባሉ ኢትዮጵያውያን እርዳታ ድጋፍ እንደሚደረግ ያክላል። ወደዚህ በጎ አድራጎት ስራ እንዲሰማራ መንገድ የሆነችልኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት የሚለው ዘካርያስ ስራውን በትጋት እንዲሰራ የባለቤቱ በጎ አስተዋጽኦ ቀላል እንዳልሆነም ይናገራል። ብዙ ድካም የሚጠይቀው ስራ ለመስራት ባለቤቱ እንቅፋት ሳትሆን ምቹ መስክ በመሆን እንዳገዘችው ይገልጻል። ስራው እየስገባ በፈገግታ አጅባ የምትቀበለኝ ልጄ ሕፃን መቅደላዊ ዘካርያስ ድካሜን በማጥፋት ታግዘኛለች ያለው ዘካርያስ የኢትዮጵያውያን ከአረጋውያንና በችግር ውስጥ ከሚገኙ ወገኖች ጎን እንዲቆሙና ያቅማቸውን እንዲያግዙ ጥሪ አቅርቧል። ውድ ፕሮግራማችን ተከታታዮች ተመሳሳይ መሰል መርሃ ግብሮች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ አይርሱ። መልካም ቆይታ።